ስሙ የፈለጋችሁትን ዘዙ ሂሳብ በኔ ነው እሺ ሁሌ እንደሚከፍል እኮ እናውቃለን አሁን እንደሚከፍል እያስታወሰ መሆኑ ነው የሆነ ከኛ የፈለገው ነገር ሳይኖር አይቀርም እንጂ ዝም ብሎማ እንደዚህ ያደርግም ምን ሊፈልግ ይችላል እሱን ራሱን እናፋጣዋለና ሰው ምንም ነገር ሳይፈልግ ምንም አያደርግም ምን አዘዛችሁ ከማዘዛችን በፊት ከኛ ምን ፈልገ እንደዚህ እንደምታረግልን ማወቅ እንፈልጋለን ማለት እንዳልገባዋቱ ያለ ምንም ጥቅም የኑላ ነገር እንዴት ታረግልናል ወይስ በማረጉስ የበላይነትን ያሳየ በታችነታችን እየነገርከን ነው እንደዛ አስበህ ከሆነ ተሳስተሃል አንተ ይዘነበው ለኛም ያካፋል አንድ ቀን እኛም ቀን ይመጣል እኔ እንደዛ አላሰብኩም ብዙ ችግር አብረን አሳልፈናል ዛሬ እኔ ተሽዬ ባረግላችሁ ምን ችግር አለ ሰው እኮ ሐውልት አይደለም ባለበት አይቀርም እናንተ ከፍ ስትሉ እኔ ዝቅ ልል ይችላል ያኔ እንድታረጉልኝ የሚፈልገውን ዛሬ ባረግላችሁ ምንድነው ችግሩ አቦኛ ምንም እንድታረግልን አንፈልግም መርዳት ከፈለክ የተቸገሩ ወገኖች አሉ አንዴ እነሱን አረዳ የበታችነታችንን ከምታስታውሰን ባታረግልን ይችላል እሺ ማረግ የስተት እንደሆነ አላቅም ነበር ከፍ ማለት ሲችል ዝቅ ማለት የስተት እንደነበር ስለነገራችሁኝ አመሰግናለሁ ለቅናታችሁ ምክንያት አትፈልጉ ማረጉንማ ከምንም በላይ ለሚያስፈልጋቸው በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ለሚገኙ አባቶች እንደማረግ ጠንቅቀህ ታውቃለህ እንኳን ለነቢያት ጾም በሰላም አደረሳችሁ ነቢያት ስለ ክርስቶስ መወለድ መሰደድ መጠመቅ በትምህርተ ወንጌል ጨለማውን ዓለም ስለማብራቱ ትንቢት ተናግረው ብቻ አላቆሙ ለተነገሩት ትንቢት ፍጻሜ እንዲያደርግላቸው ፈጣሪን ተማጸኑት በዚህ የጾም ወቅት የተጀመረውን የአባቶችን ባት በማስጨረስ ነፍሳችንን ደስ እናሰኛት ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391